አእምሯችን አንዳንድ ጊዜ እንዴት ነው ልክ እንደማይፈታ እንቆቅልሽ ሆኖ ይሰማናል አይደል? እንግዲህ ዛሬ ከክሊኒካል ሳይኮሎጂስት ዶክተር ጁሊ ስሚት ሥራ የተወሰዱ ያንን እንቆቅልሽ ለመፍታት እና የአእምሮ ጤንነታችንን ለማሻሻል የሚረዱ በጣም ተግባራዊ መሳሪያዎችን አብረን እንመለከታለን። ሰዎች አእምሯቸውን እንዴት እንደሚሠራ ለማወቅ ለምን እንደኔ ላሉ ሰዎች ገንዘብ መክፈል አለባቸው? ይሄ ቀላል ይመስል ግን እጅግ በጣም ትልቅ ጥያቄ ነው። ዶክተር ስሚዝን ከግል ክሊኒካቸው አውጥቶ በሚሊዮኖች ፊት እንዲቆሙ ያደረጋቸው በቲክቶክ ብቻ ከ3.5 ሚሊዮን በላይ ተከታታዮች። ይህ የሚያሳየው አንድ ትልቅ ነገር አለ። ሰዎች በማስረጃ ላይ የተመሰረተ የአእምሮ ጤና እውቀት በጣም እንደሚፈልጉ ነው። ምክንያቱም እነዚህ ነገሮች ለጥቂቶች ብቻ የሚሆኑ የሕክምና ምስጢሮች ሳይሆን ሁላችንም ልንጠቀምባቸው የምንችላቸው ወሳኝ የሕይወት ክህሎቶች ናቸው። እንግዲህ የመሳሪያ ሳጥናችንን ስንከፍት የምናገኘው የመጀመሪያው ነገር ምናልባትም በጣም ኃይለኛው ነው። ሳናውቀው ሕይወታችንን የሚቆጣጠሩትን እነዚያን የማይታዩ የውስጥ ሕጎች መለየት። እስቲ ያስቡት፣ ፍቅር አይገባኝም ወይም ግንኙነት ማለት እስር ቤት ነው የሚሉ አይነት ሐሳቦች። እነዚህ ብዙ ጊዜ እንደ ሐቅ የምንቀበላቸው ጥልቅ እምነቶች ናቸው። እናም እንዳለመፈለግ አይነት ክስተት ሲያጋጥመን እነዚህ እምነቶችን ነቃቁና ከፍተኛ ጭንቀት ውስጥ ይከቱናል። ዶክተር ስሚዝ እንደሚሉት እነዚህ እምነቶች ልክ እዚህ ስላይድ ላይ እንደምናየው አይነት ዑደት ውስጥ ነው የሚከቱን። እስቲ አንድ ምሳሌ እንውሰድ። በልጅነቱ ትኩረት ለማግኘት ሁሌም ጥሩ ልጅ መሆን የነበረበት ሰው፣ ያኔ ያ የመኖር ስልት ሰርቶለታል። አሁን ግን ትልቅ ሰው ሲሆን የራሱን ፍላጎት ከመግለጽ ይልቅ ሌሎቹን ማስደሰት ላይ ብቻ ሲያተኩር ያው ስልት ግንኙነቶቹን ያበላሽበታል። ጊዜው ያለፈበት ስልት ማለት ነው። እሺ፣ እነዚህን የተደበቁ የውስጥ ሕጎች አወቅን እንበል። ታዲያ አዲስና የተሻለ መንገድ መምረት የምንጀምረው እንዴት ነው? መልሱ ወደ ሁለተኛው መሳሪያችን ይወስደናል። ይሄም በግቦችና በሕይወት መርሆች መካከል ያለውን ወሳኝ ልዩነት መረዳት ነው። ልዩነቱን እስቲ በደንብ እንየው። ግብ ማለት ልክ ካርታ ላይ እንደምናየው የሆነ መዳረሻ ከተማ ነው። ልንደርስበት እንችላለን። ሥራውም እዛ ላይ ያበቃል። ሕይወት መርህ ግን እንደ ኮምፓስ ነው። ወደ ሰሜን መጓዝን ይመስላል። መቼም ሰሜን ደርሻለሁ ብለን አናቆምም። ነገር ግን በጉዟችን ሁሉ ትክክለኛውን አቅጣጫ ይጠቁመናል። ስለዚህ ወሳኙ ነገር ይሄ ነው። የሕይወት መርሆች የምናሳካቸው ነገሮች ዝርዝር አይደሉም። ይልቁንም አሁን በዚች ቅጽበት ምን አይነት ሰው መሆን ነው የምፈልገው ለሚለው ጥያቄ የምንሰጠው ምላሽ ናቸው። ታዲያ ይህንን የመርሆች ግምገማ በተግባር እንዴት ነው የምናደርገው? ቁልፉ ጥያቄ ምን ማግኘት እፈልጋለሁ ከሚለው ይልቅ ምን አይነት ሰው መሆን እፈልጋለሁ ወደሚለው መቀየር ነው። ለምሳሌ በሥራ ቦታ ምን አይነት ባልደረባ መሆን ይፈልጋል? በግንኙነት ውስጥስ? ይህ ስለ አመለካከት እና ማንነት ማሰብ ነው። የሕይወት መርሆችን ማወቅ አቅጣጫ ይሰጠናል። ግን መንገዱ ሁሌም አልጋ ባልጋ አይደለም አይደል? ታዲያ ጭንቀት በድንገትና በኃይል ሲመታስ? የመሳሪያ ሳጥናችን ሦስተኛው ክፍል ከባድ ጊዜያትን በወቅቱ ለመቆጣጠር የሚረዱ ተግባራዊ ክህሎቶችን ይዘዋል። ከባድ ጭንቀት ውስጥ ስንሆን አእምሯችን በጭንቀት ሆርሞኖች ይዋጣል። በዚህ ሰዓት በማሰብ ብቻ ሁኔታውን ለመቀየር መሞከር ልክ በጎርፍ ላይ ቆሞ ለመጮህ እንደመሞከር ነው። ምንም ውጤት የለውም። ለዚህ ነው ዶክተር ስሚት ፈጣኑ መንገድ በአካላችን በኩል እንደሆነ የሚናገሩት። አካላዊ እንቅስቃሴዎች የአእምሮን ኬሚስትሪ በፍጥነት ይለውጣሉ። ሙዚቃ ማዳመጥ፣ ትንሽ መንቀሳቀስ፣ ከምንወደው ሰው ጋር ማውራት፣ እነዚህ ሁሉ ስሜታችንን በፍጥነት የመቀየር ኃይል አላቸው። ከሁሉም ግን በጣም ቀላልና ሁሌም ከእኛ ጋር ያለው መሳሪያ የራሳችን ትንፋሽ ነው። ይህንን የሳጥን አተነፋፈስ ስናደርግ በቃ ለአካላችን ሁሉም ነገር ሰላም ነው የሚል ግልጽ መልእክት እየላክን ነው። የልብ ምትን ያረጋጋል፣ የተወጠረውን የነርቭ ሥርዓትን ያንትላታላት። እናም ከአእምሮ ወጥተን ወደ ሰውነታችን እንድንመለስ ይረዳናል። በጣም ፈጣንና በጣም ውጤታማ ነው። እንግዲህ የውስጥ ሕጎችን መረዳት፣ በሕይወት መርሆዎች መመራት፣ በከባድ ጊዜያትም ራስን ማረጋጋት፣ ይህን ሁሉ ስናይ ግቡ ፍጹም ችግር አልባ ሕይወት መፍጠር ይመስላል። ግን የመጨረሻውና ምናልባትም ከሁሉም በላይ አስፈላጊው ሐሳብ እውነታውን መቀበል ላይ ነው ያለው። ይህ አባባል ሁሉንም ነገር ያጠቃልላል። ነጥቡ የሕይወትን ማዕበል ማቆም አይደለም። ያ ከባድ ነው፣ ማይቻልም ነው። ይልቁንም ማዕበሉ ሲመጣ እንዴት ሰርፍ ማድረግ እንደሚቻል መማር ነው። እነዚህ መሳሪያዎች ደግሞ የሰርፊንግ ቦርዳችን ናቸው ማለት ነው። ሰው መሆን ማለት መጨነቅ፣ መፍራትና ማዘንም ይጨመራል። ግቡ እነዚህን ስሜቶች ከሕይወታችን ማስወገድ አይደለም። ይልቁንም ሲመቱ እሺ አውቀሃለሁ፣ መጥተሃል፣ እስቲ እንጋገር
ብሎ በራስ ላይ ሳይፈረዱ ስሜቱን ማስተናገድ መቻል ነው። ልክ ጡንቻን ለማጠንከር ክብደት ማንሳት እንደሚያስፈልገው ሁሉ የአእምሮ ጥንካሬን ለመገንባትም የማይመቹ ሁኔታዎችን ማለፍ ግድ ይላል። እውነተኛ እድገት የሚመጣው ከኮምፎርት ዞናችን ስንወጣ ነው። እውነተኛው ኃይል ያለው እዚህ ላይ ነው። ፍርሃት ወደ ኋላ ሊጎትተን ይችላል። ንዴት ወደ ሌላ አቅጣጫ ሊገፋን ይችላል። ግን በዛ ቅጽበት እኔ የምመርጠው የሕይወት መርሆቼ የሚያመለክቱትን መንገድ ነው ብሎ የመወሰን ችሎታ ላይ ነው። ስሜታችንን ላንቆጣጠር እንችላለን፣ ድርጊታችንን ግን መምረጥ እንችላለን። ስለዚህ ጥያቄው አንድ ቀን ምን አደርጋለሁ አይደለም። ጥያቄው ዛሬ፣ አሁን፣ በዚህ ሰዓት ከሕይወት መርሆቼ ጋር የሚስማማ አንድ ትንሽ ነገር ምን ላድርግ የሚለው ነው። ምክንያቱም ትርጉም ያለው ሕይወት የሚገነባው በእነዚህ ትንንሽ የየዕለት ምርጫዎች ድምር ነውና።